እንመለስ፣ ችግሮች ይፈቱ፣ መግባባት ይስፈን፣ ሁሉም ስራውን ሰርቶ በሰላም ለጥያቄው ሁሉ መልስ እያገኘ መኖር አለበት ወደሚለው ሁሉም ማዝመም አለበት። እንደ ፖለቲካ አይደለም የምናገረው፣ እንደ ሃይማኖት ግን መናገር ያለብኝ ነገር አለ ብዬ አምናለሁ። መንግስትንም በተመለከተ ከፖለቲካ ከመነዘረው የሱ ጉዳይ ነው የሚሆነው፣ የኔ አይደለም። እንደ ሃይማኖት ግን በነፃነት በድፍረት ነው የምናገረው። ትናንትና መንግስት የሞቱትን በማውጣት አጽም በመሰብሰብ ልጆቻችሁን አረመኔውና ጨካኙ ይሄው ገደለላችሁ ብሎ ማላቀሱ የትናንትና ትዝታ። ይህ ታሪክ ደግሞ ዛሬም በወቅታችን ተፈጽሞ ነገ ሌላ የታሪክ ጠባሳ በስሙ እንዳይኖር ሊጠነቀቅ ይገባል። ሰላሙንና ፍቅሩን ነገሮችን ሁሉ በመወያየትና ችግሮችን በመፍታት ሰላሙን ሊያሰብ የመንግስትን ግዴታ አለበት። ከላይ እስከታች ያ እስከሆነ ድረስ ሰላምን የተጠማ ህዝብ ነው። ማንኛውም እንደሚናገረው በእርግጠኝነት ሁልጊዜም ችግር የመሪው እንጂ የህዝብ አይደለም። በቤተ ክህነቱ በህዝቡ በማንኛውም ስንል ሁልጊዜም ችግር የመሪ እንጂ የህዝብ አይደለም። የምለውን ካላደረክልኝ ሆቴን ካልሰማህን አጨብጭቡልኝ እያልኩ አይደለም። ግዴለም ዝም ብላችሁ የጩኸቱን ድምፅ ሰምቶ ለጩኸቱ ካልመለሰ ማስተባበያ ካልሰጠ አዎንታዊነቱን ሐሰቱን ሐሰት እውነቱን እውነት ብሎ ካላረጋገጠ መልስ እስካልሰጠኝ ድረስ ጩኸቴን አላቆመም የሚል የተለመደ ነው። መልስ እስከሰጠ ድረስ አንድ ህፃን ልጅ ወደ ወላጆቹ ያመጣል። እናት ይኑረውም አይኑረውም ጡቷን ስትሰጠው ጸጥ ይላል። ማግኘት አለመግኘት ያ ሌላ ጉዳይ ነው። እንደሱ አመጋገብ ይወሰናል። ለምግብም የደረሰ ከሆነ ያገኘችውን ደረቅም ይሁን ብስል እንዳኗኗራ የተወሰነ ነገር ስትሰጠው ያንን ይዞ ዝም፣ አለበለዚያ ህፃኑ ማልቀሱን አይተው። ስለዚህ መንግስት ደግሞ እንደ ወላጅም እንደ መሪም እንደ ሀገር ጠባቂም ሁለንተናው ኃላፊነት እሱ ላይ የተጣለ እንደመሆኑ ችግሮችን ለመፍታት መፍትሄ መስጠት አለ። በአንጻሩ የሚዲያ ሰዎች ሊያቸዋል ወደፊት በዚህ አይነት እንዲስከሱም መፈቀድ አይመስልም። ከይቅርታ ጋር ዛሬ እዚህ ነፃ ስለሆነ ጥሩ ነው። ለምን ቢባል አንዳንድ ጊዜ እኛም ታናገራላችሁ፣ ትጠይቃላችሁ። እኛም እንኳን ከህዝቡ ጋር የምንጋጭበትን የፈለጋችኋትን ቀጣጥላችሁ ታስተላልፋላችሁ። ህዝቡ ያንን ይሰማና ምን አባት አለን ይላል። የምንናገረውን በትክክል አድርሱ። ለማንም ለማን አይደለም። ቤተ ክርስቲያን ጥላቻን አትፈቅድም። መገዛትን ታምናለች። ተገዙም ትላለች። መጽሐፍ ቅዱሳዊ ቃል ነው። ተገዙ ትላለች። አትገዙ አትል። ቤተ ክርስቲያን አልገዛም የምትልበት ጊዜ ቢኖር በሃይማኖቷ ሲመጣ ሃይማኖት ካድ ማተብ በጥስ ቤተ ክርስቲያን ይዘጋ የሚል ካለ አዎ አልገዛም ብላ አንገቷን ትሰጣለች። ግደል ግን አትል። ሞትን ተማርን እንጂ መግደልን አልተማርንም። መሰደድን ተማርን እንጂ ማሳደድን አልተማርንም። ክርስቲያን ይሰደዳል እንጂ አያሳድድም፣ ይሞታል እንጂ አይገልም፣ ይሰደባል ይወቀሳል እንጂ አይወቅስም አይሰድም። እውነትን ግን ይናገራል በአደባባይ። ዛሬ ለዚህ ነው አማናዊት ቤተ ክርስቲያን በየአብያተ ክርስቲያናቱ ከትንሽ አዛውንት ተሰብስበው ለሀገር ሰላምን የኢትዮጵያ ቤተ ክርስቲያን የሀገር ሰላምን ትፈልጋለች። ባለታሪክ ስለሆነች ከጥንትም እኮ ለዚች ሀገር ነፃነት ማን ነው አንዱና ዋናው ተጠቃሽ ባለታሪክ? ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እኮ ታቦቷን መስቀሏን የአዝማች መሪ አድርጋ እስከ ዛሬ ድረስ እኮ ቋንቋችንም ባህላችንም ስርዓታችንም እምነታችንም ተደበላልቆ የባዕዳን ሀገር ትሆን ነበር እኮ እንደሌላ። ይህች አማናዊት ቤተ ክርስቲያን ግን ሁልጊዜ በመስቀል እየባረከች፣ በመስቀል እያቀረበች፣ በመስቀል እየሳበች፣ በመስቀል እያስታረቀች፣ በመስቀል የተለያየውን እያገናኘች ነፃነት ያላትን ሀገር አውርታለች ለሰው ልጅ። ዛሬም ምኞቷም ዓላማዋም ይኸው ነው። ሌላ ዓላማ የላትም። ሌላ የሚናፍቃት ነገር የለም። ቤተ ክርስቲያን የሚናፍቃት ሰላም ነው። የመስቀሉ ሰላም የመስቀል ሰላም አይደለም። ለማግባቢያ የሚነገር ሰላም አይደለም። ለማቅረቢያ የሚነገር ሰላም አይደለም።
የውሸት እርቅም አይደለም። በመስቀሉ የተፈጸመው አማናዊ ሰላም ዛሬም ነገም ከነገ ወዲያም ቅድስት ቤተ ክርስቲያን ይናፍቃታል። ስራዋም ጸሎቷም ልመናዋም ይኸው ነው። ለዚህም ነው ሌትም ቀንም አይደለም ስለ ሰው ልጆች እንዴ ስለ ሀገር ጠባቂዎች ስለ ወታደሩ በሀገሩ በድንበሩ በየቅዳሴው በየጊዜው እቃው ምንድነው ንግጣ ሰራዊቷ ለሀገሪቱ ለኢትዮጵያ የሀገራችንን የኢትዮጵያን ዳር ድንበር የሚጠብቁትን ሰራዊቷን ህዝብን የሚጠብቁትን በአጠቃላይ ሰራዊቱን ከላይ እስከ ታች ጠብቅ ታደግ ከጠላት ከወራሪ ጠብቅ እያለች በምትጸልይ በመስቀሉ ይህች ቅድስት ቤተ ክርስቲያን ነው። ስለዚህ የቤተ ክርስቲያን ድምጿ ሊሰማ ይገባል። አዋጇ ማንኛውም ነገር የታሰሩት እንዲፈቱ፣ ያዘኑ እንዲጽናኑ፣ በማወቅም ባለማወቅም የሚገርመው ነገር በግል ጥላቻ እያንዳንዱ የየግሉን ጥላቻ ምክንያት አድርጎ የመስቀሉን ቃል ኪዳን ረስቶና ዘንግቶ በአጋጣሚው ተጠቅሞ ጠላትን ለመበቀል ባልሰራው ባልዋለበት ሰውየው ያለ ሌላ ሀገር ነው እንዳለ እየተደረገ ስድስት ታስሯል። ይህ በደል አንድ ሰው ባልሰራው ከታሰረ ባላደረገው ከተወነጀለ እግዚአብሔርስ እንዴት ዝም ይላል? ሰላምን ያሳል። ስለዚህ ማንኛችንም ለሰላም ለሀገር ፍቅር ለሀገር ነጻነት ለሀገር እድገት ለሁለንተናዊ ከልመና ለምንላቀቅበት ነገር ሁሉ በአንድ ድምፅ ቤቱን ዘግቶ ጠላት ሳይሰማ ችግሮችን ፈቶ በልክ ባላስፈላጊ ነገር እኔ ሴት አባት ምን ታደርጋለህ ብሎ ዘመን የፈጠረውን መሳሪያ አንግቦ ከመሮጥና ሌላውም የመጣው ይምጣ ልሙት ብሎ ከመጋፈጥ ይልቅ ወደ መስቀሉ ተመልክተን ወደ እግዚአብሔር ነግረን እውነተኛ ፍርድ ሰጡ እግዚአብሔር ፍርዱን ሰጥቶ ሰላሙን አብዝቶ በቃችሁ ብሎ ሁላችንም በሰላም እንድንኖር የቅድስት ቤተ ክርስቲያን መልእክት ነውና ሁላችንም ይህንን ገንዘብ ልናደርገው ይገባል። ሰራዊቱን ለክርስቲያኖች ወታደራዊ ትእዛዝ ከዚያው ካላችሁበት ሆኖ ለክርስቲያኖች እንደ መንፈሳዊ መሪነት የማባት የማዝዘው ለሰራዊቱ ለወታደሩ ለሁሉ መሳሪያው ይያዝ እንጂ ምላጩ ከመሳው ይልቅ የፍቅር መሳሪያን ተጠቀሙ። የፍቅር ማሰሪያን ተጠቀሙ። አዎ ሌላውም ደግሞ እስኪ ምን ታደርገኛለህ ብለን እሳት ይዞ እሳት በሚሰፋ ፊት ባላስፈላጊ ጉልበታዊነትና ስሜትነት አትተናነቁ። ወደ እግዚአብሔር ቀርበን እንጩ፣ እግዚአብሔር መልስ ይሰጣል። ከዚያ በላይ ከሆነ ሁላችንም በያለንበት እንደ ወገንነት እንተዛዘን፣ እንደ ወገንነት እንተባበር። ስንት ወገን ነው በበረሃ ያለው? ስንት ወገን ነው እንጀራ ፍለጋ በየሀገሩ የተሰደደው? ስንት ወገን ነው ባህር የሰጠመው? ስንት ወገን ነው ዘንዶ የዋጠው ለእንጀራ ፍለጋ? ምክንያቱም በልጅ ችግር ይሰደዳል። የምናየው እኮ የሁሉ ወገን በውጭ ሀገር አለ እያልን ነው ሲነኝ። እዚህ እኮ ሰላማችን ቢበዛ መደማመጥ ቢኖር መከባበር ቢኖር መፍትሄ በየሰዓቱ ቢሰጥ እነሆ ሁሉም ሰላም ነው። ሰላም ካለ ደግሞ ሁሉም ነገር አለ። ስለዚህ ዛሬ ስጋት ነው። መስቀልና ክብር አናክብር እንዲህ ቢሆንስ እንዲህ ቢደረግስ ስለዚህ ይሄ የምታዩትን ቆርጦ ሃይማኖቴ ነው ለሃይማኖቴ ደግሞ የመጣው ይምጣ ብሎ ነው የመጣ እንጂ አሁን ገሌ ይጠብቀኛል ገሌ ያስጠብቀኛል በሚል እምነት አይደለም። ይሄ ደግሞ ሃይማኖት ከሁሉም በላይ ስለሆነ በዚህ ሃይማኖት በዚህ መስቀል አደባባይ ተደብቆ መዋልን ትታችሁ በአደባባይ የእናት ቅድስት ቤተ ክርስቲያንን ጥሪ ሰምታችሁና ተቀብላችሁ መስቀሉን መሪና ሰሪ አድርጋችሁ በመስቀሉ ሰይጣንን ድል አድርጋችሁ በአንድነት በፍቅር መስቀሉን እንድናከብር ጥሪውን ሰምታችሁ በዚህ የተገኛችሁ ሁሉ በኃይለ መስቀሉ እግዚአብሔር ይባርካችሁ። አሜን። እግዚአብሔር ያቀርባችሁ። አሜን። እግዚአብሔር ይቀድሳችሁ። አሜን። ሁሉንም እግዚአብሔር ይጠብቅልን። አሜን። ዛሬ ለጠላት መሳቂያና መሳለቂያ የሆነችውን ሀገራችንን በሩቅ ሆነው እየተመለከቱ አለቀላቸው አበቃላቸው የሚሉትን ባይዳንን ትናንት በሰማይ ተበራሪ በምድር ተሽከርካሪ ተወንጫፊ መጥተው በአፍረት የተመለሱ የሀገራችንን ጀግንነት ወኔ የቀመሱ ካህናቱ በመስቀላቸው በታቦታቸው
ጀግናው በጀግንነቱ ተከላክሎ ማንነታቸውን አሳስሮ የሰደዳቸው ዛሬ እርስ በርስ በምናደርገው መከራና ችግር በፈጠርነው መሳቂያና መሳለቂያ ከመሆን እግዚአብሔር አድነን ምኞታቸውን ሁሉ አርቆልን ተሰማምተን ተደማምጠን መንግስትም የህዝቡን ሆት ብሶት ሰምቶ ችግሩን ፈቶ በሰላማዊ መንገድ እንኖር ዘንድ የእግዚአብሔር ቅዱስ ፈቃዱ ይሁን። አሜን። ዛሬ ሁሉ ለሚመጣው ዓመት ያድርሰን። አሜን። በስመ አብ ወወልድ